አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የእምነት ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ዛሬ ደግሞ እምርክክት ባለ በጎልደን ክሬም የተሰራ ቪዲዮ መልጬላችኋለሁ ማለት ነው። መጀመሪያ ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ አድርጉት ማለት ነው። መጪው እንግዲህ በዓልም እንደመሆኑ መጠን ለዛ እንግዲህ ለቤተሰብ፣ ለእናት፣ ለአባት፣ ለእህት፣ ለወንድም ሰርፕራይዝ ማድረግ ከፈለጋችሁ በእኔ በኩል ማግኘት ትችላላችሁ። እንደዚሁም ደግሞ ከስልክ ቁጥር አኖርላችኋለሁ። በዛ በኢሞ፣ በዋትስአፕ፣ በቴሌግራም ታናግሩኝ ትችላላችሁ ማለት ነው። አሊያም ደግሞ በአካል መምጣት ለምትፈልጉ ደንበኞቼ በዙሪያው ላላችሁ ደግሞ የሚገኘው ወሎ ኬሚሴ አረፋ የገበያ ማዕከል ቁጥር 39 ይገኛለሁ ማለት ነው። ዛሬ እንግዲህ ወደ ደሴ ዙሪያ የሚሄድ ትዕዛዝ ነው ማለት ነው። ደሴ አካባቢ ካላችሁ ወደ ጢጣ አካባቢ የሚላክ እቃ ነው ማለት ነው። ሙሉ ኮምፕሊት እቃ ነው ያዘዘችኝ ከነ መጋረጃው ከነ ምንጣፉ ሁሉም ነገር ባንድ ላይ ማለት ነው ያዘዘችኝ ማለት ነው። እያንዳንዱ መሳያችሁ ይሆናል እናንተ የምትወዱት ስለሆነ ማለት ከፈለጋችሁ ልብሱም ስላለ ድጋሚ መስራት ይችላል። እንደዚሁም ደግሞ ብዙ አይነት ከረና ዲዛይን ስላሉ እነዛን ደግሞ ማስመርጣችሁ ይሆናል ማለት ነው። እንግዲህ ትዕዛዟ ምንድነው ካላችሁ የእህት ነኢማ ትዕዛዝ ነው ማለት ነው። 12 የትራስ ልብስ ከነ መከዳው እዛ ጋር መከዳው አለ ማለት ነው። አስራለሁኝ። እንደዚሁም ደግሞ 4 የፍራሽ ልብስ ከነ ፍራሽ ወይም ደግሞ ከነ ስፖንጁ፣ እንደዚሁም ደግሞ አንድ የቡና ስፍራ ባስኬት እቃ ከነ ሶፍቱ አላት። ምንጣፍ ደግሞ 2 በ3 ምንጣፍ አላት። ያው አጥፌው ነው ይሄንን ማለት ነው። እንደዚሁም ደግሞ መጋረጃ እዚህ ጋር የፍሬንች ዶር መጋረጃ እዚህ ጋር እንደዚህ በራሱ በጎልደን አላት ማለት ነው። እያንዳንዱን የነጠልኩኝ የማሳያችሁ ይሆናል። ይሄን አንደኛው ፒስ ነው ማለት ነው። እንደዚህ ከራሱ ጋር ማች የሚያደርግ መጋረጃ ነው ማለት ነው። ይሄንኛው ዋናው ሲሆን ገበሩ ደግሞ እዚህ ጋር አለ ማለት ነው። እዚህ ጋር ይሄ ደግሞ ገበሩ ነው ማለት ነው። በጣም ትልቅ ነው። 4 በ4 የተሰራ መጋረጃ ነው ማለት ነው። ጎልደን ነው ማለት ነው። በጣም ነው የሚያምረው። እናንተም ቆንጆቹ ከረሮች ስላላችሁ ማለት ትችላላችሁ። እንግዲህ አሰራሩ በጣም ቆንጆ የሆነች ከቤቢዋ ልጀምርላችሁ ማለት ነው። በጣም ለሰርፕራይዝ ወይም ለስጦታ የሚሰጥ እቃ ማለት እንደነዚህ አይነት እቃዎች ናቸው። ምክንያቱም ፍክት ያሉ ናቸው ማለት ነው። እነዚህ ማለት ነው የተሰሩት እንግዲህ ስላሽ ስሬት ናቸው። በጣም ነው የሚያምረው። መሀከል ላይ ፍራውር አለው፣ ዙሪያውን ደግሞ ከሽከሽ አለው ማለት ነው። በጣም ነው የሚያምረው ላችኋለሁ። ወደ ትራሱ ስንሄድ ደግሞ ትራሱም እንደዛ ተመሳሳይ ስላሽ የተሰራ ነው። ፍራውር አለው፣ ዙሪያውን እንደምታዩት ከሽከሽ ተደርጎበታል ማለት ነው። ሲቀጥል የፍራሹ ልብስ ደግሞ እንደዚህ በራሱ በጎልደን ብቻ ነው የተሰራው ማለት ነው። ነጭ አልተቀላቀለበትም። ያው በአብዛኛው እግር ምናምን ነገር ስለሚነካው ይቆሻል ብዬ ስላሰብኩ ነው ማለት ነው። እንግዲህ እንደዚች ቆንጆ አድርገን ይሰርቼላታለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ባስኬቷንስ እንዴት አያችኋት? እንደዚህ ቆንጆ አድርጌ ባስኬቷን ከነሶፍቷ እቃ እንደዚች ተደርጋ ተሰርታለች ማለት ነው። ሲቀጥል የቡና ሱፍራ ደግሞ እዚህ ጋር ያው ምንጣፉ እንዳይካለለው ብዬ ነው እኔ ብዙ እንትን አላልኩትም። ይሄውና እዚህ ጋር ምንጣፉ ማለት ነው። ሱፍራው ያው ለምግብ መጠቀም ትችላላችሁ ሁሉ ጊዜ እንደምላችሁ ማለት ነው። ምክንያቱም ሰፊ ነው የቡና ሱፍራዬ። ወደዚህ 90 ሴንቲ ወደዚህ ደግሞ ሜትር ከ20 ወይንም ሜትር ከ30 ስለምጠቀም ከቡና አልፎ ለምግብ መጠቀም ትችላላችሁ። ዋጋው ስለምትሉኝ ደግሞ ዋጋው ደግሞ በዚህ አጋጣሚ 1500 ብር ነው። ስፋትም ስላለው ማለት ነው። ሲቀጥል እዚህ ጋር ደግሞ ሞኬት አላት ማለት ነው። ሞኬቱ ኢራን ስታንዳርድ ነው። ተመሳሳይ እቃዎች አሉ እንዳትሸወዱ። እነዚህ እቃዎች ዋጋው ስንት ነው ካላችሁ ደግሞ እንግዲህ በሷ ጊዜ የተገዛ 8000 ብር የተገዛ ምንጣፍ ነው። 2 በ3ቱ ቱርክ ስታንዳርድ። አሁን ደግሞ ዋጋው ላይ ካላችሁ ደግሞ አሁን 9000 ገብቷል ምንጣፉ ማለት ነው። የሷ ቆይት ተብሏል ከተገዛ። ሲቀጥል ደግሞ የትራስ ልብስ ደግሞ ካላችሁ ደግሞ የትራስ ልብስ እንግዲህ እስከዛ ይንሰራ የነበረው በ500 ብር ነበር። ያ ማለት 10 ትራስ በ5000 ብር ነበር ትንሰራ የነበረው። አሁን ላይ ደግሞ 5500 ብር ገብተዋል ማለት ነው። እንደዚህ ቆንጆ ሆኖ ተሰርተው ማለት ነው። የፍራሽ ልብስ ደግሞ ካላችሁ ደግሞ የፍራሹ ልብስ ደግሞ 1200 ብር ነው ማለት ነው። እንደዚህ ቆንጆ ሆኖ ተሰርቶ እዚህ ጋር
አራት ቦታ ላይ ላስቲክ አለው እንደዚህ እንደምታዩት። ከዛ በኋላ መሀከል ላይ እንደዚህ እንዳይንሸራተት ገመድ አለው ማለት ነው። እንደዚህ ሆኖ 1200 ብር ነው ማለት ነው። ቤቢ ካላችሁ ደግሞ ቤቢ በ250 ነው የምንሰራው ማለት ነው። እንደዚሁም ደግሞ መጋረጃዎቹ ደግሞ እነዚህ ቆንጆ ቆንጆ የሆኑ መጋረጃዎች እዚህ ጋር ለተከቱ ጋር ማች ያደርጋል። ያው ረመዳንም ስለሆነ ለመስቀል ለመፈራረሽ ሁሉንም ስላልተመቸኝ ነው። እነዚህ እንደዚህ ሆኖ ደግሞ 9000 ብር ናቸው ማለት ነው። እና እናንተም በየሳይዛችሁ መጠቀም ትችላላችሁ ማለት ነው። ምክንያቱም ትልቅ ሳይዝ ሲሆንና ሜትሩ ሲጨምርና ሜትሩ ሲያንስ ብሩም እንደዛው ይለያያል ማለት ነው። እዚህ ጋር እንግዲህ የተራረፏት እንትኖች ናቸው ቤቢዎች ናቸው። እንግዲህ 4 ቤቢ ነው ያዘዘችኝ። ሁለቱን እዚህ ጋር እንደምታዩ ፈርሸዋለሁ። 2 ቤቢ ቀራታል እና ደግሞ እንደዚህ መከዳዎቹ ደግሞ 1 2 3 4 5 6 7 7 እዚህ ጋር አለ ማለት ነው። እዚህ ጋር ደግሞ 5ቱ ተፈርሸዋላችኋለሁ እና እንደዚህ የሆኑ ቆንጆ ቆንጆ የሆኑ ቪዲዮዎችን እለቅላችኋለሁ። በቀጣይም ደግሞ የሚወጣ ትዕዛዝ ስላለኝ እነዛን ትዕዛዞች እንግዲህ ማሳያችሁ ይሆናል። እናንተም ከወዲሁ እንግዲህ በዓል ሳይደርስ ማዘዝ ከፈለጋችሁ መጀመሪያ እንዳልኳችሁ ከስር ስልክ ቁጥር አኖርላችኋለሁ። በዛ መሰረት ማዘዝ ትችላላችሁ። ለዛሬ ያስኩት ቪዲዮ ይሄን ይመስላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።